እሺ ይሄ ነው እንግዲህ ይሸጣል የተባለው ቤት። ይህ ቤት ባለ 3 መኝታ ክፍል አፓርትመንት ነው። መጀመሪያ ስንገባ በስተቀኝ በኩል ኪችን ይገኛል። ኪችኑ ደግሞ ኪችን ካቢኔቱ የተሟላለት ነው። እንደሚታየው ይሄን ይመስላል። ሲንኩ ነው ይሄ ካቢኔቱ ነው። ይሄን ይመስላል ኪችኑ። ይሄን ይመስላል። በዚህ ስናየው ሳሎኑ ኪችን ውስጥ ሆኖ ኦፕን ኪችን ነው። ይሄ ወደ ሳሎን የሚታይ የተከፈተው ነው። ከዛ በዚህ አድርገን ይሄ ኮሪደር ነው። ከኮሪደሩ ፊት ለፊት መኝታ ቤት አለ። ማስተር ቤድሩም ነው ይሄ። ማስተር ቤድሩም የራሱ ቁም ሳጥን አለው። ይሄን ይመስላል። ጽድት ተደርጎ የተሰራ ነው። ማስተር ቤድሩሙ የራሱ የሆነ ባዝሩም አለው። ባዝሩሙ ገንዳ ነው። WC ተገጥሞለታል። የእጅ መታጠቢያውም ተገጥሟል። ይሄ ነው። ይሄን ይመስላል። ይሄ የማስተር ቤድሩሙ ባዝሩም ነው። ማስተር ቤድሩሙ በዚሁ ወደ በረንዳ የራሱ መናፈሻ መውጫ አለው። በረንዳው በዚህ በኩል ይወጣል። ይሄን ይመስላል። በረንዳው በዚህ በኩል ይወጣል። እዛ ይሄንን የሚመስለው ማስተር ቤድሩም ቁም ሳጥን ነው። ከዛ በኋላ ደግሞ ወደ ሁለተኛው መኝታ ክፍል ይሄን ይመስላል። ሁለተኛው መኝታ ክፍል ነው። ማቴሪያሉ ይሄ ነው። ለጊዜው እንትን ተነጥፏል። መስተዋቱ ይሄ ነው። ይህን ይመስላል። ያው እንግዲህ ይህን ይመስላል። ይሄ ደግሞ የጋራ ባዝሩም ነው። ለሁለቱ መኝታ ቤቶች እና ሳሎን ለሚመጣ እንግዳ የጋራ መታጠቢያ ቤት ነው። ከዛ ቀጥሎ የሶስተኛው መኝታ ቤት ይች ነች። ትመስላለች። በዚህ ወደ ውጭ መስኮቷ ነው። ይሄን ይመስላል። መሬቱም ይሄን ይመስላል። ታይልስ ነው። ይሄን ያለው ነገር እዛ ይሄ ነው። ለሁሉም ያለው ነገር ይሄን ይመስላል። ሳሎን ይሄ ሳሎኑ ይሄን ይመስላል። በጣም ሰፊ ሳሎን ነው። ይሄን ይመስላል። በሳሎኑ በኩል በረንዳ አለ። በረንዳው በረንዳው ነው። በማዶ በኩል ይሄ ይታያል። እንደዚህ ተንሸራታች አሉሚኒየም ነው ቤቱ። ማነው መዝጊያ በሩ ምናምን ይህን ይመስላል። ከዚህ ስናይ ኦፕን ኪችኑ እዛ ፊት ለፊት አለ።